ሮገር ፊሸር በሁለተኛው የዓለም ጦርነት ወቅት በፓይለትነት ካገለገለ በኋላ የሃርቫርድ ዩኒቨርሲቲ የሕግ ትምህርት ቤትን ተቀላቀለ። ከዚህ በኋላ የድርድርና የግጭት አፈታት ባለሙያ ሆኖ ለ34 ዓመታት አሳልፏል። የሃርቫርድ ዩኒቨርሲቲ የድርድር ፕሮጀክትን መሰረተ። ስለ ሰላም ስምምነት፣ ስለ ሰው ጠለፋ ችግርና ስለ ዲፕሎማሲያዊ መቻቻል ከበርካታ የዓለም ሀገራት ጋር ሰርቷል። ፊሸር ከሁሉም የበለጠ ድንቅ ሐሳብ ያመጣው ግን የኒውክሌር ጦርነት ስጋት እየተካረረ በመጣባቸው በ1970ዎቹና 80ዎቹ ነው። በወቅቱ ፊሸር የኒውክሌር ጦርነትን ሊያስቀሩ የሚችሉ ስልቶችን እየነደፈ ነበር። በዚህ ሂደት ግን ከአንድ አስጨናቂ ከሆነ እውነታ ጋር ተጋፈጠ። የትኛውም በስልጣን ላይ ያለ ፕሬዝዳንት ኒውክሌሩን ለጦርነት ጥቅም ላይ እንዲውል በማድረግ በሚሊዮኖች የሚቆጠሩ ሰዎች እንዲገደሉ ሊያደርግበት የሚችልበት ኮድ ቢኖረውም እሱ ግን ሩቅ በመሆኑ ምክንያት አንድም ሰው እንኳ ሲሞት አያይም። ለፊሸር ራስ ምታት የሆነበት ነገር ይህ ነው። አንድ ፕሬዝዳንት በአንድ ቀጭን ትዕዛዝ በሚሊዮን የሚቆጠሩ ሰዎች እንዲያልቁ ማድረግ ይችላል። የፕሬዝዳንቱ መኖሪያ ግን ከሟቾቹ በብዙ ማይል ርቀት ላይ ስለሆነ የሥራውን ውጤት አያይም። ይህ ያስጨነቀው ፊሸር በ1981 እንዲህ ብሎ ጻፈ። የኔ ምክረ ሐሳብ ቀላል ነው። ይህንን የኒውክሌር ማዘዣ ኮድ በመድኃኒት ከምሱር ውስጥ ተደርጎ በአንድ በጎ ፈቃደኛ ሆድ ዕቃ ውስጥ ልቡ ጎን ይቀበር። ይህ ፈቃደኛ ሰው ትልቅ ቢላዋ በመያዝ ከፕሬዝዳንቱ ጋር እንዲኖር ይደረግ። ፕሬዝዳንቱ የኒውክሌር መሳሪያውን ጥቅም ላይ እንዲውል ማዘዝ ከፈለጉ በቢላ በጎ ፈቃደኛውን በራሱ እጅ በመውጋት ከገደሉ በኋላ ከምሱሩን አውጥቶ ኮዱን እንዲጠቀሙ ይደረግ። ያን ጊዜ ፕሬዝዳንቱ የኒውክሌር መሳሪያውን አዘው ሚሊዮኖችን ከመግደላቸው በፊት በራሳቸው እጅ በቀጥታ አንድ ሰው ይግደሉ። ፕሬዝዳንቱ የኒውክሌር ጦሩን አዘው ሚሊዮኖችን ከመጨረሳቸው በፊት በራሳቸው እጅ አንድ ንጹህ ሰው ገድለው ንጹሃንን መግደል ማለት ምን ማለት እንደሆነ በተጨባጭ ማየት አለባቸው። በነጩ ቤተ መንግስት ምንጣፍ ላይ የሰው ደም ሲፈስ ይታይ። እውነታው እቤት ድረስ ማምጣት። ይህንን ሐሳብ በፔንታጎን ውስጥ ለሚሰሩ ጓዶች አማከርኳቸው። ከጓዶቹ መካከል አንዱ እንዲህ አለኝ፣ ጌታ ሆይ በጣም ዘግናኝ ነገር ነው። ፕሬዝዳንቱ በእጃቸው ሰው እንዲገድሉ ማድረግ ውሳኔያቸው ርትዕ እንዳይኖረው ያደርጋል። ፕሬዝዳንቱ መቼም ይሄን አያደርጉትም አለኝ። ህመም ወይም ስቃይ ውጤታማ አስተማሪ ነው። ውድቀት ህመም የሚፈጥር ከሆነ መፍትሄ ይበጅለታል። አንድ ውድቀት የሚፈጥረው ስቃይ መጠነኛ ከሆነ ውድቀቱ ችላ ሊባል ይችላል። የስህተታችን ውጤት ወዲያውኑ ዋጋ የሚያስከፍለን ከሆነ ከስህተታችን የመማር ዕድላችን ይሰፋል። አንድ ሬስቶራንት ደንበኞቹ ተመልሰው የማይመጡ ከሆነ ሆቴሉ ጥሩ ምግቦች እንዲያዘጋጅ ትምህርት ይሰጠዋል። ለቀዶ ጥገና ባለሙያ አንድን የደም ስር በስህተት መቁረጥ ከዚያ በኋላ ስራውን በጥንቃቄ እንዲሰራ ያደርገዋል። የስህተትና የውድቀት ውጤቶች የከፉ በሆኑ ቁጥር ወዲያውኑ እንድንማር ያደርጉናል። የአንድ ተግባር ህመም ወዲያውኑ በመጣ ቁጥር ተግባሩ ልማድ ወይም ባህሪ የመሆን እድሉ ይጠባል። ጤናማ ያልሆኑ ባህሪያትና መጥፎ ልማዶችን መከላከል ከፈለክ የተግባሩ ውጤት ላይ ቶሎ የሚታይ ዋጋ ኮስት ጨምርበት።